እረኛነ መልካም አባት የምትመራኝ ወደ ዕረፍት ጋሻሁን ከኛ ለታንባ አብሰው የዓይኔን እንባ እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ ውድ የልዑል እግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የቃል ኪዳን ልጆች የአባቶቻችን የጻድቃን የቅዱሳን መላእክት የጻድቃን የቅዱሳን ሁሉ ወዳጆች ወንድሞች እህቶች በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። ቸርነት ከዚህ ደርሰናል። እግዚአብሔር ይመስገን ብለን ምስጋና የሚገባው እግዚአብሔርን እንድናመሰግን የፈቀደልን አምላካችን ስሙ የተመሰገነ ይሁን። የትምህርታችን ሀሳብ ያው ትምህርት ሃይማኖት ሆኖ በዚህ ውስጥ ዛሬ ደግሞ የምንቀጥለው መነሻ ሀሳባችን ምንድን ነበር? ስለ እመቤታችን ምልጃ ነው። ስለ እመቤታችን ነው። የቅዱሳንን በአጸደ ነፍስም በአጸደ ስጋም አማላጅነታቸውን አይተናል ነው ዛሬ የምንነጋገረው። እሷ ራሷ እመቤታችን ድንግል ማርያም እንዲህ ብላለች፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ነው። ያው ሁልጊዜ የምናውቀው ጥቅስ ነው። ትውልድ የሆነ አሜን ብፅዕት ነሽ ይሉኛል፣ ከትውልድ ሁሉ ያልሆነ ደግሞ ዝም አይልም ነው። ስለዚህ የቅዱስ ሉቃስ ወንጌል 1:48 ላይ ብፅዕት ይሉኛል፣ ንጽሕት ነሽ ይሉኛል። ከዛሬ ጀምሮ ምን ካለች ከዛሬ ከተባለ በአንድ መልአክ በቅዱስ ገብርኤል እንዲሁም በአንዲት በአሮጊት ወይም በቅድስት ኤልሳቤጥ ብቻ ተመስግኛ አልቀርም። ከዚህ በኋላ ግን በአራቱም ማዕዘን ያለ ፍጡር የሆነ የሰው ልጅ የሆነ ሁሉ አማኝ የሆነ ሁሉ ንዕድ ነሽ፣ ክብርት ነሽ፣ ብፅዕት ነሽ፣ የአምላክ እናት ነሽ እያለ ያመሰግነኛል ብላ ተናግረዋለች። ስለዚህ እንደ መግቢያ ነው ይሄን ያነሳ ነው። እመቤታችን ቅድስት ድንግል ማርያም ልጅ ሳይወልዱ ለብዙ ዘመን ይቸገሩ ከነበሩት ከሐናና ከኢያቄም ተወለደች። ልብ በሉ። ለብዙ ዘመናት ልጅ አጥተው ተቸግረዋል። ልጅ በማጣት የሚቸገሩ እናቶች ዛሬ ስንቶች ናቸው ነው። ነገር ግን እንደ ሐናና እንደ ቅዱስ ኢያቄም ጽናታቸውስ ምን ያህል ነው? ስለዚህ ከሐናና ከኢያቄም ተወለደች። ወላጆቿም ልመናቸውን ወደ እግዚአብሔር ሲያቀርቡ በገቡት ቃል ስዕለት መሰረት 3 ዓመት ሲመላት አምጥተው ለቤተ መቅደስ አገልጋይ ትሆን ዘንድ ለሊቀ ካህናቱ አስረክበዋል ነው። መጀመሪያ ለስዕለት አምላክ ሆይ ልጅ ስጠን፣ የልጅ ፍሬ ነይ፣ ልጅ እንደ ሰዎች እንታቀፍ ብለው ለመኑ። ያው በዘገየባቸው ጊዜ እግዚአብሔር እንደማይሰጥ ያዘገያል ተብሎ እንደተጻፈ ሲዘገይባቸው አይ አሁን መሳል አለብን ለፈጣሪ ሚሳነው የለም ብለው ሴት ብትሆን በቤተ መቅደሱ መሶበ ወርቅ የምትሰፋ ማይ የምትቀዳ ጸበሉን የምታቀርብ ማለት ነው። ወንድ የሆነ እንደሆነ ካህን ሆኖ ቤተ መቅደሱን የሚያጥን የሚቀድስ ምዕመናንን የሚያስተምር ያድርገን መልሰን የሰጠህንን እንሰጥሃለን ብለው ተስለው ነበርና በዚህ መልኩ እግዚአብሔር ሰጣቸው። እመቤታችንን 3 ዓመት ሲመላት የቤተ መቅደሱ ወደ ሰጠዋታል ነው። ሊቀ ካህናቱም ከመጨነቁ የተነሳ ሕዝቡን ሰብስቦ ምን ይሻላል ብሎ አማከረ። ወዲያውም ፋኑኤል የተባለው መልአክ ከሰማይ ወርዶ ረቦት አየ። በክንፉም ጋርዶ እመቤታችን ህብስት ሰማያዊ፣ ጽዋ ሰማያዊ መግቧት አረገ። ያን ጊዜ ሊቀ ካህናቱ ዘካርያስ የምግቧን ነገር ከተያዘልን ከቤተ መቅደስ ትግባ አሉ። በዚያም 12 ዓመት ኖረች ይላል። ይሄ ነው እንግዲህ ስለ ምግቧም ተጨነቁ፣ አሰቡ፣ ምን እናበላታለን ብለው። ነገር ግን እግዚአብሔር መፍትሄ አበጀ፣ መፍትሄውን አቀረበ፣ መፍትሄ ሰጣቸው ማለት ነው። እና 12 ዓመት በቤተ መቅደስ ኖረች። 12 ዓመት ኖረች። ይህ ሲሆን መላእክት ካጠገቧ ተለይተዋት አያውቁም። እንዘት ትናዘዝ ይማብ መላእክት ይላል። በመላእክት እየተረጋጋሽ መላእክት ያጨዋወቱሽ መላእክት ያረጋጉሽ ስቴኪኒ ስቴበት ምንድነው ከመዘን አበልክ ያሰርተው ክሌት ዓመት እንዲህ 12 ዓመት ኖርሽ ይላል ሊቁ ቅዱስ ያሬድ ማለት ነው። ስለዚህ 15 ዓመት ሞላት። ከእናት አባቷ ቤት 3 ዓመት፣ ከቤተ መቅደስ 12 ዓመት። 12 እና 3 እንደምረው 15 ዓመት ሲመላት አይሁድ ምቀኞች ናቸውና ለምቀኝነት ያርፉምና እርሷን የሚፈልግ ጎልማሳ ቤተ መቅደሳችን ያሳድፍብናል በማለት ከመቅደስ ትውጣ አሉ። ሎቱ ስብሐት። ይሄ ነው ትልቁ ፈተና። ከቤተ መቅደስ የሚያስወጡን ዛሬም ብዙዎች ናቸው። እመቤታችን ቅድስት ድንግል ማርያምን ከቤተ መቅደስ እንድትወጣልን አሉ። እመቤታችን የምትጠረጠር አልነበረችም። እነሱ በሰው ሰውኛው ግን እሷን የፈለገ ሰው የመጣ እንደሆነ ጎልማሳ ቤተ መቅደሳችን ረክሳል ብለው አሰቡ። ሰውየዋን እመቤታችን ንጽሕት ድንግል ማርያም የተነገረላትን ትንቢት የተቆጠረላትን ሱባኤ ባያውቁ ነው ይሄን ሁሉ የሚሉት።
ሊቀ ካህናቱም ወደ እግዚአብሔር ቢያመለክት በእስራኤል ሚስት የሞቱባቸው ሰዎችን ብትሰብስብና ጸልይበት አለው። ያንን ሲጸልይበት ቢያድር ለምለሟ ያን ጊዜ ለምለሞ ለምታገኘው ብትር ባለቤት ለእርሱ አደራ ስጣት ይጠብቃት አለው። ሊቀ ካህናቱም እግዚአብሔር እንዳዘዘው 1985 ብትር ሰበሰበ። ቢጸልይበት የዮሴፍ ብትር ለምልማ ተገኘች። ዕጣን ቢጥሉ ለእርሱ ደረሰው። ርግብም መጣ አረፈችበት። ያን ጊዜ ለዮሴፍ እንዲጠብቃት ተሰጠችው። እርሱም እየፈራ እየተቸገረ ተቀበለ። ወደ ቤቱም ወሰዳት። ከዮሴፍም ቤት እናት የሞተችባቸው ይሁዳ፣ ያዕቆብ፣ ስምዖን፣ ዮሳ የሚባሉ የዮሴፍ ልጆች ነበሩ። እርሷም ከቤተ ዮሴፍ ገብታ እናት ለሌላቸው እናት ሆነቻቸው። በዚያን ጊዜ ለዮሴፍ መልኳ ይለዋወጥበት ነበር። እርሱም ይሄንን እያየ ምን ይሆን በማለት በልቡ ይደነቅ ነበር ነው። በዚህን ጊዜ መልአኩ ቅዱስ ገብርኤል ተገልጦ ጌታን እንደምትወልድ አበሰራት። እርሷም ጌታን በድንግልና ጸንሳ በድንግልና ወለደችው። እርሱም ዓለሙን በሞቱ አዳነው። ይሄ በታምረ ኢየሱስ፣ በቅዳሴ ማርያም፣ ውዳሴ ማርያም ላይ በሙሉ ሁሉ ታሪክ ተመዝግቦልን እናገኘዋለን ማለት ነው። ነገረ ማርያም ነው። ጠቅለል ስናደርገው እመቤታችን ቅድስት ድንግል ማርያም ለ3 ዓመት በእናት አባቷ ቤት፣ ለ12 ዓመት በቤተ መቅደስ፣ ከዚያ በኋላ ደግሞ ከቤተ መቅደስ እንድትወጣ ምቀኞች ተነስተው በምቀኞች አማካኝነት ያው እግዚአብሔር ስራውን ያለ ምክንያት አይሰራውም እና ምክንያቶችን ፈጥሮ ወደ ቤተ ዮሴፍ እንድትሄድ አድርጓታል ነው። በዚህ ምክንያት ነው ለዮሴፍ ታጨች የምንለው፣ አገልጋይ እንድትሆነው ነው። ስለምን ለዮሴፍ ታጨች ነው? ስለምን ለዮሴፍ ታጨች? እመቤታችን ለዮሴፍ በእጮኛ ስም መሰጠቷ ስለ ብዙ ምክንያት ነው። ልብ በሉ። ለምን ታጨች ብለን ስንጠይቅ እመቤታችን ለዮሴፍ በእጮኛ ስም መሰጠቷ ስለ ብዙ ምክንያት ነው። ሁሉም ሲጠቃለል ግን የእግዚአብሔር ጥበብ ነው ማለት ነው። ሲጠቃለል ጠቅለል አድርገን ስናየው ግን ጥበብ እግዚአብሔር ነው። ውስጡ የእግዚአብሔር ጥበብ ብቻ ነው፣ ማንም አያውቀውም። የዚህ ጥበብ ምስጢር የተሰወረባቸው ዛሬ እርሱ በእርሱ የሚጋጭ ትርጉም ሲሰጡ ይታያሉ። የዚህን ተጨባጭ ትርጉም ግን እንደሚከተለው እናቀርባለን ማለት ነው። የዚህን ተጨባጭ ትርጉም እንደሚቀጥለው ነው የምናቀርበው ማለት ነው። ስለዚህ ውስጡ ጥበብ እግዚአብሔር ነው። ከዚህ ውጭ ስናይ አንደኛ አይሁድ ሴትን ከትውልድ ቁጥር አግብተው አይቆጥሩምና እናቱን ከትውልድ አስገብቶ መቁጠር አይቻልም ነበር። ለዚያም ነው የከለከሉት። ይሄንን ነው። ለምን ቢሉ በአይሁድ ዘንድ ሴቶች አይቆጠሩም። በወንጌልም እንደተነገረው ማለት ነው። ሴቶች ከቁጥር ውጭ ናቸው። እናትን ከትውልድ አስገብቶ መቁጠር አይቻልም ነበር። ዮሴፍ ከዳዊት ዘር እንዲሁም ዘመዷም ነውና ክርስቶስ በእናቱ እጮኛ በዮሴፍ የዳዊት ልጅ ተብሎ እንዲቆጠር ነው። ምክንያቶችን ነው አሁን እያየን ያለ ነው። እንግዲህ በአይሁድ ዘንድ ሴት ገብታ በቁጥር አትያዝም ነበርና ዮሴፍ ከዳዊት ዘር እንዲሁም ዘመዷም ነውና ነው። በስጋ ዘመዷ ነውና ክርስቶስ በእናቱ እጮኛ በዮሴፍ የዳዊት ልጅ ተብሎ እንዲቆጠር ነው። ስለዚህ በእናቱ እንዳይቆጥሩ የአይሁድ ልማድ ስላልሆነ ወንጌላውያን የክርስቶስን ትውልድ ሲቆጥሩ በዮሴፍ ቆጥረዋል ነው። ስለዚህ ዮሴፍም እንዲቆጠር ነው። ልብ በሉ። በዮሴፍም በኩል ደግሞ እሷም እንድትቆጠር ነው። ስለዚህ በእናቱ እንዳይቆጥሩ የአይሁድ ልማድ ስለሆነ ነው ይላል። ስለዚህ እመቤታችን ለዮሴፍ እጮኛ መሆኗ በብዙ መንገድ ነው ካልነው አንዱ ይሄ ነው። ዮሴፍ ከዳዊት ዘር ነው፣ የዳዊት ወገን ነው፣ እንዲሁም ደግሞ ዘመዷ ነው። ክርስቶስ በእናቱ እጮኛ በዮሴፍ የዳዊት ልጅ ተብሎ እንዲቆጠር ነው ራሱ ክርስቶስ ማለት ነው። ሌላኛው ስለዚህ በእናቱ እንዳይቆጥሩ የአይሁድ ልማድ ስላልሆነ ነው። እናቶች ስለማይቆጠሩ ገብተው ዮሴፍ ማን ነው በእናት መቆጠር ስለማይችል ነው። ስለዚህ በእናቱ እንዳይቆጥሩ የአይሁድ ልማድ ስላልሆነ ወንጌላውያን የክርስቶስን ትውልድ ሲቆጥሩ በዮሴፍ ቆጥረዋል ነው። ለምን ቢሉ ማቴዎስ 1:16 ሉቃስ 2:4-5 ያለውን ከነዚህ ጥቅሶች ጋር እየይዘን ማየት እንችላለን ማለት ነውና
ሀሳብ በመነሳት ክርስቶስ ከዳዊት ዘር ይወለዳል ስለተባለ የዳዊት ዘር መሆኑን ሲቆጥር አባት ሆይ ያልወለድ ነው። ዮሴፍ በክርስቶስ የዘር ሐረግ ውስጥ ምን ያገባው ነበር እያሉ እንዳይሉ ነው። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ዮሴፍ ከእመቤታችን ጋር ያለውን ዝምድና ስንመለከት ነው እንደዚህ የሚለው። ስለዚህ ይሄ ዝምድናውን ስናይ እንደሚታየው ጉንዱ የሁሉም ቅድመ አያታቸው አልዓዛር ነው። እንግዲህ አልዓዛር ማንን እንደወለደ እናያለን። ማታን ያዕቆብን፣ ያዕቆብ ዮሴፍን፣ ቅስራ ኢያቄምን፣ ኢያቄም ማርያምን ማለት ነው። ያዕቆብ ዮሳ፣ ስምዖን ይሁዳ ጌታችን ኢየሱስ ክርስቶስ ብቻ ትክክለኛውን የክርስቶስን ትውልድ ለመግለጽ በቅስራ በኩል አልፈው እመቤታችን ላይ አሳርፈው ጌታ ከእርሷ እንደተወለደ መጽሐፍ ሲኖርባቸው በማታን በኩል የቆጠሩ ከላይ እንደተገለጸው ዕብራውያን ሴትን ከትውልድ ቁጥር አግብተው ስለማይቆጥሩ ወንጌላውያንም በአይሁድ ባህል ጽፈዋልና ነው። ክርስቶስ በምድር አባት በሰማይ ደግሞ እናት የለውም ነው። ለምን ቢሉ በአባቱ በኩል በዚህኛው በኩል በእናቱ በኩል ገብቶ እንዲቆጠር ነው የተደረገው። እናት አባት ያው ስታዩ እንግዲህ በላይ በሰማይ እናት የለውም፣ በምድርም ደግሞ አባት የለውም። ይሄ ማለት ቅድመ ዓለም ከአብ ያለ እናት ነው የተወለደው። የአብ የባህሪ ልጅ ነው። ይሁንም እንጂ ከአብ በአብና በወልድ ዘንድ መብለጥ፣ መበላለጥ፣ መቅደም፣ መቀዳደምም የለም። በወልድ ዘንድም እንዲሁ ነው። ይሄ የእግዚአብሔር ጥበብ ነው ማለት ያልነው ቅድም ይሄንን ነው ማለት ነው። ሌላኛው በዘዳግም 22:20 ላይ በተጠቀሰው መሰረት አንዲት ሴት ከባሏ ውጭ ጸንሳ ብትገኝ ማየ ዘለፋ ያጠጧት ነበር። እንዲሁም አንዲት ሴት ባል ሳታገባ ብትጸንስ በሙሴ ሕግ መሰረት ደብድበው ይገሏት ነበር። ስለዚህ እመቤታችን ለዮሴፍ ሳትታጭ ቀርታ ጸንሳ ቢሆን አይሁድ ለድብደባ ባበቋት ነበር። ጌታስ እንዴት ተወልዶ ያድነን ነበር? እንግዲህ ማርያም ለዮሴፍ መታጨቷ ስለዚህና ይሄን ስለመሰለ ምክንያት ነው እንጂ በአጠቃላይ በዚህ ዓለም ትዳር መስርቶ መኖር አይደለም። ምክንያቱም ማንኛውም አስተዋይ ሕሊና ያለው ሁሉ እንደሚረዳው እመቤታችን ከትልቁ ከድንግልና ክብር ከአምላክ እናትነት ወርዳ ክብሩ ከድንግልና ሕይወት ዝቅ ወደሚለው ወደ ትዳር ዓለም ገባች ብሎ መናገር ሆን ተብሎ ክብሯን ለማዋረድ ታስቦ እንጂ ፈጣሪ በተቀመጠበት ዙፋን ፍጡር ይቀመጣል ብሎ ማንም ሰው ሊያስብ እንደማይችል በግልጽ ይታወቃል ነው። እውነት ነው። ጥንተ ሀሳቡን ስናይ እንግዲህ እመቤታችን ድንግል ማርያም ለዮሴፍ የታጨችበትን መንገድ በብዙ መንገድ መሆኑን አይተናል። አንደኛ እመቤታችን በድንጋይ ወግረው በእሳት አቃጥለው እንዳይገሏት እጮኛ አላት ለማለት ነው። ይህን ግን መንፈስ ቅዱስ ባወቀ ዮሴፍ እንዲያገለግላት እንዲጠብቃት ነው የታጨችው እንጂ እንዲደርስባት ወይም እንዲገናኛት እሷም ደግሞ አብራው እንድትኖር ሚስት እንድትሆን በዚህ ዓለም ትዳር እንድትመሰረት አይደለም። ይሄ ግልጽ ነው። ይሄን አጠውት አይደለም መናፍቃን የሚዘባርቁ ሆን ብለው እመቤታችንን ክብሯን ዝቅ ለማድረግ ነው። ስለዚህ አገልጋይዋ ተላኪዋ እንዲሆን ነው። ሄሮድስም ልጇን ሊገለው ባስፈለገው ጊዜ ስትሰደድ ዮሴፍ ተከታይ ሆኖ እንዲረዳት እግዚአብሔር ለዮሴፍ እንድትታጭ አዘዘ ነው። ይሄ ትእዛዝ እግዚአብሔር ነው። እመቤታችን እንዲያገለግላት ነው የታጨው እንጂ እንደ ምድራውያን እጮኝነት ባልና ሚስት አይደለም ይሄ። ስለዚህ ይሄንን ከመረዳት አንጻር አይሁዳውያን እንግዲህ እነሱ ባሰቡት ልክ እመቤታችን ልጆች አሏት ከዮሴፍ የወለደቻቸው የሚሉ እጮኛነቷን ወይም ደግሞ ዮሴፍ፣ ዮሳ፣ ያዕቆብ፣ ይሁዳ እነዚህን ሁሉ እያነሱ የጌታችን የኢየሱስ ወንድሞች ናቸው። በስጋ ዘመዶች ስለሆኑ አንድም አብረው አድገዋል ነው። ከቅዱስ ያዕቆብ ጋር አብረው አደጉ። ለጊዜ የጌታ ወንድሙ የሚባል አብረው ስላደጉ በዚያውም ላይ ስጋ ዝምድና ስላላቸው የስጋ ዝምድናውን አይተናል ማለት ነው።